ዛሬም ከስህተት መጽዳት አልቻልንም። በመሆኑም ዛሬም ከእውነት ጋር መጋጨታችን ስለቀጠለ በየጊዜው በምንፈጽመው የገቢር አበሳ እግዚአብሔርን ማስቆጣታችን አልቀረም። ሆኖም ሰዎች በአንድ እኛ ሰዎች በአንድ ጆሮአችን ሰምተን በሌላኛው ጆሮአችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው። ታዲያ እኛስ በዚህ ሁሉ አልደከምንምን? የሚታደገን መስቀላዊ ኃይልስ አያስፈልገምን? ለሰላማችን መጠበቅና ለደህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን? ፍትሃዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የህዳሴ ግድባችንን አጠናቀን ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራው ላይ ታሪካዊ አሻራቸውን ያሳረፉትንም ሁሉ መመስገን ይገባቸዋል። እናመሰግናቸውማለን። መንግስትም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በህይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ አስተዳደር ከንቲባ፣ ብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ሰብሳቢ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሚኒስትሮች፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና የስልጤ አህጉረ ስብከት ሊቀ ጳጳስ፣ ክብርት ሸዊት ሻንቃ የኢፌዴሪ ባህልና ስፖርት ሚኒስቴር
ክቡራን የፌዴራል እና የክልል መንግስት ባለስልጣናት፣ ክቡራን አምባሳደሮችና የኮር ዲፕሎማቲክ እንግዶች፣ ክቡራን በአጠቃላይ በዚህ ታላቅ መንፈሳዊ በዓል ላይ የተገኛችሁ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶችና የበዓሉ ባለቤት የሆናችሁ ኢትዮጵያውያን፣ በሀገር ውስጥና በውጭ ሀገር የምትገኙ የመንፈስ ቅዱስ ልጆቻችን፣ የመስቀል በዓል ቤተክርስቲያን በአደባባይ ከምታከብራቸው መንፈሳዊ በዓላት መካከል አንዱ መሆኑ ይታወቃል። ስለዚህ እግዚአብሔር አምላክ እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል አደረሳችሁ አደረሰን። እንኳን ደስ አላችሁ። መስቀል የሰው ልጆች ከእግዚአብሔር ጋር የታረቅንበት፣ ሰላም፣ ፍቅርና አንድነት የተገኘበት፣ ጥል የተሸነፈበት፣ እርቅ የታወጀበት በዓል ነው። ይህን ታላቅ በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የሰጠውን የማዳን ጸጋና በረከት በማሰብ ነው። ይህ በዓል መንፈሳዊ በዓል ስለሆነ ሁላችንም ከስጋዊ ተግባራት በመራቅ መንፈሳዊ ስራዎችን በመፈጸም ልናከብር ይገባል። የመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ሰማይንና ምድርን አንድ አድርጎ ያስታረቀ ሁሉ እኛም ከልዩነት ተግባራት በመራቅ መንፈሳዊ አንድነታችን አጠንክረን ቤተክርስቲያናችንና ሀገራችንን ልናገለግል ይገባል። በአጠቃላይ የመስቀል በዓል የአንድነት በዓል በመሆኑ በተጨማሪም ለሀገር አንድነትና ለሰላም የማይተካ ሚና የሚያረጋግጥ በዓል ነው። በመጨረሻም ይህ በዓል በሰላም ተጀምሮ እንዲጠናቀቅ ድጋፍ ላደረጋችሁ የፌዴራል እና የመንግስት አካላት በተለይም የከተማ አስተዳደሩ ክብርት ከንቲባ ወይዘሮ አዳነች አቤቤ የበዓሉን ሙሉ ወጪ በመሸፈን ያደረጉልን ድጋፍና ትብብር፣ አጠቃላይ ለቤተ ክርስቲያናችን በዚህ በኮሪደርም ልማት ዙሪያ በብዛት ቤተ ክርስቲያናችንን የደገፉ የረዱ ድጋፍ የሰጡን በጣም እጅግ ምስጋና እናቀርብላቸዋለን። ቤተ ክርስቲያን ታመሰግናቸዋል፣ ክብር ይገባቸዋል። ስለዚህ ያው በዓሉ የሰላም የበረከት በዓል ያድርግልን። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚሁ ለበዓሉ ለተሰበሰቡት ለመንፈስ ልጆቹ ትምህርተ ወንጌልና ቃለ ቡራኬ እንዲሰጡልን በታላቅ አክብሮትና ትሕትና እጋብዛለሁ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ አስተዳደር ከንቲባ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ባለስልጣናት፣ ክቡራን አምባሳደሮችና የክቡራት አምባሳደሮችና የኮር ዲፕሎማቶች፣ ክቡራን የቤተ ክርስቲያናችን የመምሪያውና የድርጅቱ ኃላፊዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አገልጋይ ካህናትና ሰራተኞች፣
የተከበራችሁ የኢትዮጵያ ጀግኖች አርበኞች፣ የተከበራችሁ የጸጥታ አስከባሪ አባላት፣ የተወደዳችሁ የሰንበት ትምህርት ቤት መዘምራን ልጆቻችን፣ በአጠቃላይ በዚህ ታላቅ ስነ በዓል የተገኛችሁ በዓለም ዙሪያ የተገኛችሁና በዓለም ዙሪያ ሆናችሁ በዓሉን በመከታተል የምትገኙ ክርስቲያኖች በሙሉ ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደግ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለለ ጻመው በመስቀሉ ይባልክ፣ የደከሙትን በመስቀሉ ይታደጋል። መጽሐፈ ኪዳን። እግዚአብሔር አምላካችን ሁለመናው እንከን የለሽ ፍጹም አምላክ ነው። እንደዚሁም በመሆኑ ጥፋትን የማይወድ አምላክ ነው። ይሁንና የሰው ልጅ በእግዚአብሔር ሕግ ላይ ድፍረትን የተሞላ ስህተት ወይም ጥፋት በመፈጸሙ እግዚአብሔርን አስቆጣ። ከዚህ አንጻር ሰው ተግባሩ ደካማ ሆኖ በዚህ ተግባሩ ደካማ ሆኖ ተገኘ። እግዚአብሔርም ፈታሒ በጽድቅ ኮናኒ በርጥ ነውና ሰውን በጥፋቱ ቀጣ። የቅጣቱም አይነት ሞት ነበረ። በሰው ላይ የተላለፈው የሞት ቅጣትም በምድርም በሰማይም ተፈጻሚ ሆነ። ይህም ማለት ሰው በምድራዊው ሆነ በሰማያዊ ኑሮው ከእግዚአብሔርና እግዚአብሔር ከሆነው ሁሉ ተለየ ማለት ነው። ይህ ቅጣት ለሰው ልጅ እጅግ መራራ ቅጣት ነበረ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ እግዚአብሔር በዳኛነቱ ፈራጅና ቀጪ እንደሆነ ሁሉ በአባትነቱም ደግሞ መሐሪ ይቅር ባይ ነው። በመሆኑም በኃጢአት የደከመውን በኃጢአት ደክሞ የወደቀውን የሰው ልጅ በቤዛዊ ሞቱ ከሞተ ኃጢአት የሚያድነው መሆኑን የሚያመለክት ተስፋ ሰጠው። ተስፋውን በነቢያቱ አማካይነት ሲገልጽለት ከቆየ በኋላ ሰውነታችንን ተዋህዶ በዚህ ዓለም ተገለጠ። በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብእ የሆነው ሞቱን አስከታይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን የደከሙትን በመስቀሉ ይታደጋል በማለት የምታስተምረን ይህንን እውነት ለመግለጽ ነው። ለዚህም ዋና ማስረጃዋ ጌታችን በመስቀል ላይ ተሰቅሎ ሳለ ዛሬውኑ ከኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመውና የገባው ቃል ኪዳን ነው። ይህም ቃል ኪዳን
ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የበዓሉ ተሳታፊዎች፣ ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት ነባሩ ቅጣታችን ወይም ጥንተ አብሶ ቢነሳም በገቢር አበሳችን ምክንያት ዛሬም ከስህተት መጽዳት አልቻልንም። በመሆኑም ዛሬም ከእውነት ጋር መጋጨታችን ስለቀጠለ በየጊዜው በምንፈጽመው የገቢር አበሳ እግዚአብሔርን ማስቆጣታችን አልቀረም። የደህንነታችን ምልክትና ምስክር የሆነው ዕፀ መስቀል በሰዎች እንዲቀበር መደረጉም የገቢር አበሳችን መቀጠሉን የሚያመለክት ምስክር ነው። ሆኖም መስቀልን መደበቅ ሆነ መሰወር ከሰው አቅም በላይ ነበርና በእግዚአብሔር ኃይል በጢሰ ዕጣን አመልካችነት ከተቀበረበት ጉድጓድ በመቆባል ሊወጣ ችለዋል። እነሆም መስቀሉ እስከ ዛሬ ድረስ የእውነት መስካሪና የድህነት ምልክት ሆኖ ቀጥለዋል። ለወደፊትም በዚሁ ይቀጥላል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸውና ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጡ የማንስተው ሐቅ ነው። ሆኖም ሰዎች በአንድ ጆሮአችን ሰምተን በሌላኛው ጆሮአችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው። ዛሬም ሕገ እግዚአብሔር በድፍረት ይጣሳል። የጥሰቱ ውጤትም እንደምናየው ዓለማችንን በአጠቃላይ የመኖርና ባለመኖር ውስጥ እየከተታት ይገኛል። ታዲያ እኛስ በዚህ ሁሉ አልደከምንምን? የሚታደገን መስቀላዊ ኃይልስ አያስፈልገምን? ለሰላማችን መጠበቅና ለደህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን? እንደ እውነቱ ከሆነ በንጹህ አእምሮአችን በደንብ ካስተዋልነው ከመስቀሉ ቃል የበለጠ ለሰው ልጆች ሰላምንና አንድነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም። ስለሆነም ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንገንዘብ። በዚህ ሕይወት መኖር ከጀመርን ድክመታችን በመስቀሉ ተወገደ ማለት ነው። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሃዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የህዳሴ ግድባችንን አጠናቀን
ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራው ላይ ታሪካዊ አሻራቸውን ያሳረፉትንም ሁሉ መመስገን ይገባቸዋል። እናመሰግናቸውማለን። በቀጣይም ሀገራችን ልትሰራቸው በእቅድ የያዘቻቸውን ታላላቅ የልማት ስራዎች በፍጥነትና በጥራት ተሰርተው ለሕዝባችን ጥቅም እንዲውሉ ሁላችንም መረባረብ ይኖርብናል። ታላላቅና ዘመን ተሻጋሪ እንዲሁም ችግር አስወጋጅ የሆኑ ስራዎች አሁን እውን ሊሆኑ የሚችሉ ህዝቡ በአንድነትና በህብረት ተነስቶ ወደ ትግበራ ሲገባ እንደሆነ ከታላቁ ህዳሴ ግድባችን ተምረናል። በመሆኑም በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስትም ከዚህም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በህይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያድርግልን። ለሀገራችንና ለመላው ለዓለሙ ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። መስከረም 16 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ